ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ልብን የሚያሳርፍ እውነታ ልናውቃለን። አሁን የሚላቸውን ነገሮች አስተውላችሁ አታውቁ ይሆናል። ነገር ግን በዚህ ቪዲዮ ከዛሬ ቀን በኋላ አመስጋኝ የምትሆኑትን ሀሳብ ሼር አደርጋችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ የመነቃቂያና የእውቀት ቤት ጎራ በሉ። ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ወደ ትምህርቱ ከመግባታችሁ በፊት ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። በኩሽናችሁ ውስጥ ምግብ በሰውነታችሁ ላይ ልብስ ከኖረ ከራሳችሁ በላይ ጣሪያና የምትተኙበት ቦታ ካላችሁ ከ75% በላይ የዓለም ሕዝብ ናችሁ። በኪስ ቦርሳችሁ ውስጥ ገንዘብ ካላችሁና ወደ ፈለጋችሁበት ቦታ መሄድ ከቻላችሁ በዓለም ላይ ካሉት 18% ባለጸጎች መካከል ናችሁ። ዛሬ በሕይወት ካላችሁ ብሎም ጤናማ ከሆናችሁ በዚህ ሳምንት ከማይተርፉና ከሚሞቱት በሚሊዮን ከሚቆጠሩ ሰዎች የበለጠ ተባርካችኋል። ይህንን መልእክት ወይም ቪዲዮ ማየት እና መረዳት ከቻላችሁ በዓለም ላይ ካሉት ማየትና መስማት ከተሳናቸው ወይም ማንበብና መጻፍ ከማይችሉ ከ3 ቢሊዮን ሰዎች የበለጠ እናንተ እድለኛ ናችሁ። ሕይወት ስለ ማጉረምረም አይደለችም። ሕይወት ስለ ሌሎች በሺህ ስለሚቆጠሩ አመስጋኝና ደስተኛ ለመሆን በቂ ምክንያቶች ናት። ፈጣሪ የሰጣችሁን ጸጋዎች ብትለኩ አትቆጥራቸው። በእስልምና አስተምሮ ላይ ያሉት ታላቁ ነቢዩ እንዲህ ብለዋል። ከቤተሰባችሁ መካከል በደህና ከእንቅልፉ ሲነቃ በአካሉ ጤናማ የሆነ ለቀኑም ሲሳይ ያለው ለፈጣሪው ምስጋና ያልነፈገ ሰው ዓለም ሙሉ በሙሉ ለእርሱ የተያዘች በስሩም የወደቀች ያህል ነው። እናም የኔም መልእክት እኔም የማደርገው ነገር ጠዋት ስትነሱ በእነዚህ በ5 ምክንያቶች ለፈጣሪ ምስጋና አቅርቡ። አንደኛ፣ በመነሳታችሁ ወይም እስትንፋሳችሁ ስለቀጠለ አመስግኑ። ሁለተኛ፣ ስትነሱ ጤነኛ ወይም ሰላም በመሆናችሁ አመስግኑ። ሶስተኛ፣ ቤተሰባችሁ ደህና ስለሆኑ አመስግኑ። አራተኛ፣ ከተማችሁ ወይም ሀገራችሁ ሰላም በመሆኑ አመስግኑ። አምስተኛ፣ ስራችሁ እያደገ ስለሆነ አመስግኑ። ይህንን ሲል ሁኔታዎች ከምትሉት ከምታመሰግኑት ተቃራኒም ሊሆን ይችላል። ነገር ግን እናንተ የምታመሰግኑት ያህል አርጋችሁ በውስጣችሁ ተቀብላችሁ ምስጋናችሁን አድርሱ። ለምሳሌ አገሬ ሰላም ስለሆነች ፈጣሪ ሆይ አመሰግንሃለሁ ስትሉ፣ ስራዬ እያደገ ስለሆነ ጌታ ሆይ አመሰግናለሁ ስትሉ፣ አገራችሁ ወይም ከተማችሁ መጥፎ ሁኔታ ላይ ልትሆን ትችላለች። እንዲሁም ስራችሁ ወደታች እያሽቆለቆለ ሊሆን ይችላል። እናንተ ግን ምስጋናችሁን ማድረሱን እንዳትረሱ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።